አባቶችም ቶሎ አይደለም ተረጋግተሽ ነው ብሎኛል። የሰማዩን ከገብርኤል ጠብቀን ለምድሩ ይኸው ቤትሽ ላይ ቃል ስለገባውልሽ ይቅርታ ቢያብልሽ ይኸው ይቅርታ። እሺ በይቅርታዋ እንደዚህ ነው ይቅርታዋ የምትፈልገው? ደስተኛ ነህ በይቅርታዋ? እኔ አብይ እንዴት ነሽ? ሰላም ነው። እንዴት ነህ? እንኳን ደህና መጣ አለሁ። እንኳን ደህና ቆይሽ። ቴንኪው በጣም አመሰግናለሁ። በመጀመሪያ ግን የምፈልገው እንደዚህ አልነበረም። ምክንያቱም የገቡትና የእንትን ያሉት ለማጥፋት ለመናገር ሲሆን ሁለት ሆነው በስነ ስርዓት በትክክል አክብረው ነው የገቡት አይደል? አሁንም ይህንን ፕሮግራም በስነ ስርዓት ገብተው ሁለቱም እህታማቾች ቆመው እኔም የምናገረው ነገር ስላለኝ በስነ ስርዓት እንድንነጋገር ነው የምፈልገው። ገብቶሻል? አንድ ሰው እኔ ነኝ የሄድኩትኝ እኔ ነኝ ያልኩትኝ አቢባ ልጨርስ። ኦኬ የምጨርሰው ምን አልሽኝ? አቡ ምን አልሽኝ? አሁን ምን አልሽኝ? አንቺን ነው የምፈልግሽ እህትሽ አይደለማልሽኝ። እሱ አይመለከታትም። እኔ ነኝ ገብርኤልን ታደርግ የነበረው ነው። ገብርኤልን ያልኩት ደግሞ ያውቃል። ገብርኤልን ያልኩት ራሴ ነኝ። ገብርኤልን ማምነው እኔ ነኝ። እኔ ነኝ አዲስ አበባ ያለሁትኝ። የሚመለከታት ታሪክንም እኔ ነኝ እህቴን ሀቅ የጠየኩትን ይቅርታ እኔ ነኝ የምጠይቀው። እሷ የሚመለከተ ነገር ገና ለገና አሁን ይቅርታ ለምድሩ ሄዱ ስለማለቁ እያየሽ ነው አቡ እሷ ሴት ናት። እድል ስጣት መጀመሪያ እሷ ታውራ። እሺ አንቺ በስነ ስርዓት አንድ ነገር እሷ ለሁለት ነው ያሉኝ ምናምን ስጠይቂ ነው የሄድኩት። ገብርኤል ብዬ የጠራሁትኝ እኔና እኔ ነኝ። ሪካርዱ ማለቻች ገብርኤል ሄድልኝ ዘብር ገብርኤል ዘብር ገብርኤል ሄደ ማለት ዘብር ገብርኤል ሄዶ ማለልኝ የተማማን ነው እኔና እሱ ነን አይደለ? ቀድሞ መጣዛ መጣሁኝ ይቅርታ ጠየኩትም። በተረፈ ኢቭን እኮ አሁን ይቅርታ እኮ ስጠይቆ ሀቡ ይቅርታ ለአንቺ ክብር ለቤተሰቦቹ እንጂ ነገርኩሽ እኮ እኛ እንትን አይደለም ሄዱ ነግሬሻለሁ እኮ አሁንም ባጭሩ እዛ አይደለም ሄድ ነው ብዬሻለሁ። ግን ሁለቱም መጡ የሄድኩት እኔ ነኝ። ዘብር ገብርኤል ይጠራልኝ ያልኩት ራሴ ነኝ። ጠራኝ መጣሁኝ፣ ጠራሽ መጣሁኝ። ኦኬ ይቅርታ አምንበታለሁ። ይሄን አምንበታለሁ። አንቺ ነሽ ዲልም ከኔ ጋርም ስናወራ ዲል ስናረግ የነበረው እኔና አንቺ ነን። ዘብር ገብርኤል ሄዶ የሚማልልኝ ያልሽው አንቺ ነሽ። ስለዚህ ይቅርታ መጠየቅ ያለበች አንቺ ነሽ ብዬ ይህንን እኔ ማምናለሁ። ግን ይቅርታ ስትጠይቂ ግን ከዚህ ላይ ሪካርዱ ማውጣት እችላለሁ። ከዚህ ያልሽው ዘብር ገብርኤል አብሮኝ ከሄደ እዛ ቦታ ደፍሮ እሱ አብሮኝ ሄዶ ከማለ እኔ መጥቼ ህዝብ ፊት ይቅርታ ጠይቋለሁ ስትይ የፍርድ የሰማዩን ከፈጣሪ ምናምን ለሚለውን አልጨመርሽም ነበር። አሁን ግን አሁን አባቶች ስሚ አይልንጋርሻ ሀቡ ሲሄድ እንደዚህ አባቶቹን ስጠይቅ እሷ ማውራት ካለባት እሷ ታውራ በተራና ሀቡ ሄድኩኝ አይደለ? እያወራሁት ነው። እሷን ነው የማውራት። ሀቡ ሄድኩኝ ጠየኩኝ ስጠይቅ አባቶች እንደዚህ ነው ስል ምንድን ነው ፍርድ እኮ ያመጣሽ እኮ እዚህ አይደለም ፍርድ ቀስ ተብሎ ነው እንጂ በአንዴ አይደለም ተባልኩ። እሺ አልኩ። መጥቼ ግን አንቺ ጋር መመስከር ስላለብኝ በሰው ስለሆንኩኝ ቃል ስለገባሁ አንቺ ጋር ልመሰክር መጣሁ እንጂ ያልኩሽ እኮ ጠየኩኝ እኮ ሲሄድም እኮ እኔ ምን አልኩሽ? አቡ እንደዚህ ነገር እንትን መጥኩን የሃይማኖት የሚያውቁ ሰዎችም እንትን በልኩሽ አይደለም። ከዛ ሄዱ ጠየኩኝ። አባቶች ፍርድ አንዴ አይደለም አሁን አይደለም ቀስ ተብሎ ነው ሲል ኢቭን ጓደኛው እኮ አልኩሽ ነገርኩሽ። አብሮት የመጣው ልጅ ቪዲዮ ሲያነሳዘጋ አለ ቪዲዮ ሙሉ ማለት ነው። ተዋት ቅረጽ ሲል አይ ሚዲያ ላይ ስሜ ስለተነሳ ነው ሲል የሚዲያው ምን ጥቅም አለው? እኛ ጋር መታችሁ እዚህ ምላችሁ የለው ይቅርታ ተባብላችሁ የለ በል አጥፋ አሉት ሲሉት ኖ በሽማግሌ መጨረስ ያለብንም ሚዲያ ላይ ስላወጣችሁ ለዛም በቃ እሺ። አሁን እኮ ለሚዲያው ብዬ ነው የመጣሁት እንጂ አሁን እኔ እሱ ምንም አላረገም ብዬ አለ ቪዲዮ ልክልሻለሁ ከፈለግሽ። ይሄ እንደዚህ የተባለበት የተማማልንበት ማለት ነው። ከዛ እንደዚህ አይደለም እህቴን እኮ እንደዚህ ያልሆነች ምናምን ብዬ ስሙን ስላነሳው እንደዚህ ነው ብዬ ስላልኩኝ ይቅርታ ጠይቃለሁ እኮ አልኩኝ። አሁን እሱ ሄዶ እዛ ስለማለልኝ አቡ ነፃ ነው አይ እህቴ ምንም አላረጋትም ብዬ እንዴት ነው የፈለገው? እንደዛ ልት አልችልም። እንደዛ ልት አይደለም ይቅርታ በይ ስላልሽ ቢሆነስ እኔ ለሀቅ ነው እሱ ምን አለ እህትም ማብራትም ታስተላ ሲል ምን አለ ዲል ያደረግነው ከእሷ ጋር እሷ ጋር የምትጨርሰው አለ ጋር እህትሽ አንቺ ነሽ ዋናው ባለ ጉዳዩ አንቺ ነሽ ሁሉ እያጠፋሽ ያለሽ። ስለዚህ አንደኛ ነገር ማለት ነው የዛኔ ስትይ የነበረው ለሀቅ የሚቆም ሰው ካለ እኔ ላይቭ ሪከርዱን አወጣዋለሁ ስትል የነበረው ደፍሮ ብቻ እዛ ቦታ ይገኝልኝ እንጂ ነው ስትል የነበረው ቆሜ ነው ያለችው። እዛ ቦታ ከተገኘ ደፍሮ እዛ ቦታ ከተገኘ መተት ጠንቋይ ቤት የሚሄድ ሰው መተተኛ ሰው ደፍሮ ዘብር ገብርኤል አይገኝም። እዛ ቦታ ላይ ደፍሮ ከተገኘ
እኔ ህዝብ ፊት በደንብ አድርጌ ይቅርታ ጠይቋለሁ። አምናለሁ ለዛ ቦታ ከተገኘልኝ አለች። ለዛ እኮ ነው የመጣሁትኝ ሀቡ፣ ለዛ እኮ ነው ይቅርታ ጠይቆ ነው። ይቅርታ ስትጠይቂ በሙሉ ልብሽ መሆን ያለበት እንዲህ እያልሽ አይደለም። እሺ ለምድሩ ለሰማይ እያልሽ ከፋፍለሽ ሳይሆን መጀመሪያ ከፈጣሪ ከፈለግሽ ፍርዱን መሀላውንም አልጠይቂም ነበረ። ግን አንቺ መሀላው ይሳካል ብለሽ ስላላሰብሽ ይሆናል ብለሽ ስላላሰብሽ በደንብ ነው የምጠብቀው። በደንብ ነው የምጠብቀው። ስጠይቂ እኮ ጠይቀዋለሁ። ከዛ ወዲህ በደንብ ነው የምጠብቀው። ከገብርኤል በደንብ ነው የምጠብቀው እኔ እላለሁ። አሁንም እላለሁ። እንኳን እዚህ ይኸውልሽ አሁን ቆመሽ ነው አለሽ አይደል አቡ? እልክልሻለሁ ቪዲዮ እንደዚህ ብዬ ነው አባቶች ጠይቁኝ። አሁን እልክልሻለሁ። እዚህ ላይ ያለልሽ ቪዲዮ ምልክልሽ ማለት ነው በዋትሳፕ እንዲህ ብዬ ይቅር በይኝ በይው ሲሉኝ ይቅር በለኝ ብዬዋለሁ። እሱ የፈለገው ለሚዲያው ነው አይደል? ይኸው ሚዲያው ላይ መጥቼ ይቅርታ እላለሁ። ዋናው ቦታ አጎንብሼ ብዬዋለሁ። የጠፋው በሚዲያ ነው። ለዛ ነው የስራ በጣም አሁን ደግሞ አንድ ነገር ልንገርሽ። አንዴ ሙይት አድርግልኝና አሁን ሄደን እኔ እና አንቺ ስንረድ እሱ ያውራ። እሺ እንደዚህ የተወራ ማውራት አልችልም። አሁን እንዳታቋርጮ። እሺ እሱ ደግሞ በተራው ያውራኛ። የተመላለስን ማውራት አልችልም እና አንዴ ዝም ብላ ማዳመጥ ከቻለች ዝም ብላ በመጀመሪያ ደረጃ እንደዚህ የተባለው እዚህ ላይ ስለሆነ ነው። እዚህ ላይ ይቅርታ መጠየቅ ያለባት እና መጠየቅ እዚህ ጋር እንድትጠይቅ የተፈለገበት ምክንያት እዚህ ላይ መታ ነው አይደለ? ፍርድም ምንም የፈለገችው እዚህ ላይ ስለሆነ ነው። ገብቶሻል? ፍርድ እዚህ ላይ ባትፈልግ ኖሮ እንደዚህኛው በአባቶች በስነ ስርዓት እዛም ሄዳ አሁን አንቺ ጋር መታ ለአንቺ እንዲህ እንዳለችሽ እዛ ሄዳ እኔን ማስጠራት ትችል ነበር አይደለ? ስለዚህ እዛ ቦታ ላይ እንደዚህ መልስ ምናምን አይቆይም። ሲጀምር እንደዚህ አይነት የሰራ ሰው እዛ ደጅም አይረግጥም። በጣም ሩቅ ቦታ ነው። በጣም ከባድ ቦታ ነው። በጣም እኔ ክርስቲያን ስለሆንኩ በደንብ አውቀዋለሁ። በጣም ከባድ ቦታ ነው። ገባሽ? እንደዚህ አይነት ሰው እዚህ ቦታ ላይ አይረግጥም። ይህን የሰራ ሰው እዚህ ቦታ ላይ ደፍሮም አይረግጥም። ሰምተዋለች። ከዚህ በፊት እዛ ቦታ አንዲት ልጅ ልትምል መታ ምላ ከዛ ነው ሬሷ የተመለሰው። ለሁለታችን ነው አባቶች የነገሩ። እንደ ሳምንት ሰርጓ ሆና እዛው ምላ እዛው በንጋታው ነው ሬሷ የተመለሰው። የአንዲት ልጅ ታሪክ አባቶች ሲነግሩን ማለት ነው። በውሸት ምላ ማለት ነው እዛ። ስለ እግዚአብሔር አሁንም ፍርድ እግዚአብሔር ነው። እግዚአብሔር እኔም ደስ ለቤቱ በአዛብ ሲጠራኝ በዚህ መንገድ ጠርቶኛል። እኔ ያደግኩበት ቤት ነው። ምንም ለእኔ ትልቅ ነገር አይደለም። ኤኒዌይ እዚህ ጋር ወጣ ይቅርታ የምጠይቅበት የፈለጉት እዚህ ጋር ስለሆነ ነው ክሱ እንጂ ለአቢባ እንደዚህ አድርጊያለሁ እንደዚህ ብዬ እኮ ለአንቺ ነግሬ መዝጋት አቅቶኝ አይደለም። እዚህ ጋር ቆሜ እንደዚህ ያደርጋለሁ ስላለች እዚህ ጋር ቆማ ስትከስ እንደዛ በልበ ሙሉነት ስትከስ በነበረበት አንግል በነበረበት ሚዛን በስነ ስርዓት ቆማ እኔ የእሷን ይቅርታ አይደለም የምፈልገው የህዝቡን ነው። እኔ እሷ ይቅርታ አለችኝ ምንም የሚጨምርልኝ ነገር የለም። ጭንጣ የህዝቡን ግን መልስ ፊድባክ ስለምፈልገው ገባሽ? ሰው ዘንድ ያለውን ነገር ስለምፈልገው ነው እንጂ እኔ የእሷ ይቅርታ እዛም አባቶች አስጎንብሰው ይቅርታ አስጠይቀዋታል። ግን ያንን ይቅርታ አይደለም እኔ የምፈልገው። ይህ አባቶቹ ለእኔ በቂ ነው። ገባሻ? ይሰማል አይደል? አቢባ ማውራው? አዎ ይሰማል፣ በደንብ ይሰማል። እና የምፈልገው እዚህ ጋር የእሷን ይቅርታ የምፈልገው ለእኔ ሳይሆን ለህዝብ ነው። ይቅርታ ካለች በኋላ ደግሞ አንድ እድል ትሰጭኝና እንደዚህ ማውራት የምፈልገው ነገር አለ። እሺ አሁን እድሉ ለኢደን እንስጣት። ኢደን አቡ ይቅርታ ጠይቃለሁ። የሄድኩበት ይቅርታ ብዬሻለሁ፣ ነግሬሻለሁ። እዛም ቪዲዮ ልክልሻለሁ ብዬሻለሁ። አመሰግናለሁ። በጣም ይቅርታ አድርግልኝ ብዬ። ከተረፈ ግን ሌላ ጥያቄና መልስ የምመላለስበት እንትን አድርማል የመጣ ነው። ይቅርታ ለእንድን ነው? አይ ለአንቺ ጥያቄና መልስ ሳይሆን ንግግር ነው መናገር የፈለገው። ይቅርታ ይቅርታ እኮ እኔ ምንድነው የምለውን አንቺ ቃል በቃል ትይልኝና ትነግኛለሽ። ከዛ ነገርኩሽ እኮ አሁን ልክ እንዳልኩት የዛኔ አንድ ሄዶ ከማለልኝ ይቅርታ ጠይቋለሁ ነው ያልኩሽ። ይቅርታ ጠይቃለሁ እንኳን እዚህ ያልኩሽ እኮ እዛ በአባቶች ፊት እንደዚህ ብለሽ በይ ከማለ በኋላ ይቅርታ በይ ሲሉኝ ይቅርታ ብያለሁ። ገባሽ አይደል? አሁንም ስላከበርኩኝ ህዝቡን ስላከበርኩኝ አንቺ ስላከበርኩ መጥቼ ይቅርታ እጠይቃለሁ። ይቅርታ አለዋለሁ አልኩሽ እኮ። በተረፈ ግን እዚህ ጋር አንድ ጥያቄ ልጠይቃት ምናምን እንደዚህ መውረት ምናምን ኢቭን ደዌ ዛወራሩ ዘዌ ቅድም እንደዚህ ይሆናል ቤትሽን እንትን የምትሆንችንሽ አንዴ ማለት ያለብኝን ልበልና ማንም ዲስሪስፔክት እንዲያደርገሽ እኔ አልፈቅድም። ስፔሻሊ ማንም ሰው ሴት እዚህ ምናምን ሲል አሁን እያሰማሽ ነው መሰለኝ። እዚህ መንጫጫት ዲስሪስፔክት በሆነ መንገድ አላወራሁም። ይኸውልሽ
ከሷ ይቅርታው መጣ ቀረ አይገርመኝም። እኔ የምፈልገው ህዝቡ እንዲያቅልኝ ነው። ይሄ ሰው እኔ ጋር መጥቶ ዋትሳፕ ላይ ያለው ባዘዛችሁኝ መሰረት ህዝቡ በጠየቀኝ መሰረት ኢትዮጵያ ድረስ ትኬት ቆርጬ ሄጄ ምዬ ግዴታዬን ተውጥቼ ፈጽሜ መጥቻለሁ። ስለዚህ እኔ እንደዚህ ማውራት አልችልም ምናምን ሲል ሰምተሽዋል። እኔ እንደዚህ ብዬ እንደዚህ መሆን ምናምን ሲል ሰምተሽዋል መሰለኝ። አሁን እዚህ የእሷ ይቅርታ መጣ ቀረ አይገርመኝም ሲል ነው የሰማሁት። እንደዚህ ምናምን ኢትስ ኦኬ። አሁን እኔ ሪስፔክት ለማድረግ አይደለም ለመነጋገር ነው እንጂ አጭረው ምንድን ነው ይቅርታ ልንገርሽ፣ ምትይውን ማሬ ልንገርሽ። በገባሁት መሰረት በቀደም አብረኸኝ